በእርግጥ አንቺ በአካል በደንብ ነው የምታውቂው ሃጫሉ ለአንቺ አዲስ አይደለም የሃጫሉ መልካምነት። ግን እኔ ልቤ ላይ ተሸክሜ የምዞረው አንድ የሃጫሉ መልካምነት ነበረ። ሁሌም የምመኘው ከስደት ተመልሼ ሃጫሉ ያለበት ድረስ ፈልጌ ማመስገን እፈልጋለሁ እና ያቺ ልጅ እኔ እንደሆንኩና እንዳደግኩኝ እንደው ልነግረው እፈልጋለሁ ብዬ የሁል ጊዜ ምኞቴ ነበር። ግን ቀደሙኝ እና ባጭሩ አስቀሩት። ግን ያ ሆነ፣ እግዚአብሔርም ፍቃድ ነው ሆነ። ግን እኔ ደግሞ ላንቺ ልነግርሽ እፈልጋለሁ ቢያንስ እሱን ለሚቀርቡት ሰዎች የሃጫሉን ውለታ መናገርና ማመስገን አለብኝ ብዬ አሰብኩ። እሱ ምን መሰለሽ፣ መስተንግዶ እየሰራሁኝ አንድ ቤት ውስጥ የመጠጥ ጠርሙሶችን እየደረደርኩኝ መደርደራው ተገንጥሎ እንዳለ ጠርሙሶቹ መሬት ላይ ወደቁና ተሰበሩብኝ። የወይን ያለሽ ውስኪ በጣም ውድ ውድ መጠጦች ናቸውና ተሰበሩብኝ። ስንት እንደሆነ እንኳን አላስታውስም አሁን። እና ኃላፊው የሆቴል ቤቱ ኃላፊ ልመታኝ እንዴት እንደመጣ እስካሁን ከፊት አይሄድም። ያርምጃ ያፊቱ በጣም ያስፈራኛል ሳስበው። ልጅ ነኝ እኔ በዛን ሰዓት ማለት ነው። እና ልመታኝ ወደኔ ሲመጣ አንድ ቀጭን ልጅ ወጣት ብቻ እንዴት እንደመጣ አላውቅም ከተቀመጠበት መጥቶ እጁን ያዘውና ልትመታት ነው አለው። አዎ ይሄን ሁሉ ምን እንዳደረገች ተመልከት አለው። እና የተሰበረስ እንደሆነ እሷን ስለመታት እኮ ይሄ የተሰበረ ነገር ወደ ነበረበት አይመለስም። እንዴት ለጠርሙስ ለመጠጥ ብለ ሴት ልጅ ልትመታ እንደዚህ እጅ ትዘረጋለህ? እንዴት ብሎ በጣም ስሜታዊ ሆኖ ተቆጣና ተናገረና ትከፍልላታለህ እንደዚህ እንትን ከምትል ትከፍላለህ የተሰበረውን አለው። ልጁ እከፍላለሁ አለ። ከዛን እኔ በጣም እየተንቀጠቀጥኩ ነው። ደሞዜ 300 ብር ነው። ከዛም በኋላ 1700 ብር ስል በቃ በድንጋጤ ነው ያመድ የሆንኩት። ምክንያቱም ብር የለኝም እጄ ላይ የግድ 1700 እስከሞላ ያው በነፃ ማገልገል እንዳለብኝ ነገረኝ ልጁ ማለት ነው። እንደዛ እየተቆጣ ነገር ግን ያ ቀጭን ልጅ ወጣቱ ልጅ መጥቶ እጁን ያዘውና ሴት ልጅን እንዴት ለዚህ ብለህ ልትመታት እጅን ትነዝራለህ ብሎ በጣም ተቆጣውና እከፍልላታለሁ ብሎ እጁን ወደ ኪሱ ሲሰድ ብሩን አውጥቶ ሲቆጥር አይሞላም። 1700 ብር ብሩ አልሞላልኝም ብሎ ስለው ስልክን አሳዛለው። ሰውዬው የቤቱ ባለቤት ማለት ነው እንትን ኃላፊው ስልኩን አስይዞ አምጥቶ ብሩን ቆጥሮ ከፍሎት እኔን ትከሻዬን ይዞኝ አይዞሽ ጠንካራ ሁኚ ጎበዝ ልጅኝ ብሎ መክሮኝ ሄደ። እኔ ይሄ ሁሉ ሲሆን ማንነቱን አላወቅኩም። ያሰው ከሄደ በኋላ ዘመድሽ ከፈልልሽ ይሉኛል። እረሄ ሰው ዛሬ ነው አየው ዘመድ አይደለም አልኳቸው። አይ አታውቂውም እንዴ ኦሮምኛ ዘፋኝ እኮ ሃጫሉ ሁንዴሳ አሉኝ። እኔ ሃጫሉ ሁንዴሳ አላውቀውም በተአምር። ከገጠር አንደኛ ወደ ከተማ እንደመጣሁኝ ነው። ስልክ የለኝም፣ ቪዲዮ አላይም፣ ጊዜንም ማሳልፈው በስራ ነው። እና ሃጫሉ ሁንዴሳ ሁሌ አእምሮዬ ውስጥ ተቀረጸና ብሩ እንደኔ ትልቅ ብር ነው 1700 በዛን ሰዓት በጣም ትልቅ ብር ነው ለኔ ማለት ነው። ደሞዜ 300 ብር ስለሆነች እና ለመጀመሪያ ጊዜ ሰኝ ሞቲ ቪዲዮ አየሁ፣ ክሊፕ አየሁ አክስቴ ቤት ረፍትጄ እና ማየት አቅጦኝ በጣም አለቀስኩኝ። እና ለምን አለቀሽ ለምን ምናምን አሉኝ። እና ነገርኳቸው ለዘመዶቼ እንዲህ እኮ አድርጎልኛል ይሄ ልጅ አንድ ጊዜ ስላቸው በጣም ተገረሙ ማለት ነው። ሃጫሉ ዘረኛ እንዳልሆነ እኔ አንገቴን አስይዝለታለሁ። ምክንያቱም ብሔሬን አላወቅም። እዛ ቦታ ላይ ማንነቴን አውቅ ከየት ልምጣ ያውቅ ምንም የማውቀው ነገር የለም። ግን ሰው ነኝ፣ ደንግጫለሁ፣ ተሰብሮብኛል። ያ ልጅ ሊመታኝ ነበረ። እንደገና በነጻ ትሰራልሽ እያለ እየጮህብኝ ነበረ። እንዴት መጥቶ እንደተናገረውና ስልኩን አስይዞ ወጥቶ ብር ከባንክ ቤት አምጥቶ ሰጠኝ ማለት ነው። ከፈለልኝ ማለት ነው ሃጫሉ ለኔ። በቃ ሃጫሉን በምን አንደበት መግለጽ እንደምችል ሁላ አላውቅም። ለኔ ሃጫሉ በቃ በተግባር ነው የማውቀው። ተቆርቋሪነቱን፣ መልካምነቱን፣ ጀግንነቱን በተግባር ነው የማውቀው እህቴ። እና ይሄን ልነግርሽ ፈልጌ ነው። ሁሌ በልቤ ውስጥ አምቄው ነው የምኖረውና አረሳውም።
ይህን ውለታውን ብደብቅ ፈጣሪ የማይወድም። ይሄ መልካምነቱን ብደብቅ ፈጣሪ የማይወድም። እኔ የራሴ ሚዲያ የለኝ ወጥቼ የምናገርበት፣ ግን ሃጫሉ ነፍሱን ይማረልን ፈጣሪ። እኔ ግን የሁል ጊዜ ህልሜ ሃጫሉን አግኝቼ ገና ማመስገን ይፈልግ ነበር፣ ግን አልሆነም። ማመስገን እፈልግ ነበር፣ አግኝቼው ማመስገን እፈልግ ነበር። ላገኘው ሰው ሁሉ አወራ ነበር ስለ ሃጫሉ። የማውቁኝ ሰዎች ሁሉ ይህን ታሪክ ያውቃሉና ባገኘኋቸው አጋጣሚ ሳይሞት በፊትም ሃጫሉ አንዴ እንደዚህ አድርጎልኛል፣ ገና ውለታው አለብኝ፣ ማመስገን አለብኝ ሁሌ እያልኩኝ አወራ ነበረ። ያን ያደረገልኝ ግን ሃጫሉ ኦሮሞ መሆኔን ምን መሆኔን አውቅም፣ ሰው መሆኔን ብቻ ነው። እኔ በዛን ሰዓት ሃጫሉ የሚባል ሰው መኖሩንም አላውቅም። ቀጭን ልጅ ወጣት ልጅ መጥቶ ብቻ ሊመታኝ ያለውን ልጅ እጁን ይዞ ሴት ልጅ እንዴት ትመታለህ? ሴት ልጅ ጠርሙስ ተሰበረ ብለህ ልትመታት ነው? እንዴት ልትመታት እጅን ትዘረጋባታለህ? ብሎ በጣም ተቆጥቶት በጣም እከፍልላታለሁ ብሎ እጁን ወደ ኪሱ ሲሰድ ብሩ 1700 ብር አይሞላም ነበርና ስልኩን ካለምንም ፍርሃት ካለምንም ጥርጣሬ እንካ ስልኬን ያዝ ብሎ ሰጥቶት ሄደና ብሩን አምጥቶ ከፈለልኝ። የሃጫሉ ውለታ ለኔ ካቅሜ በላይ ነው ብሬ። እግዚአብሔር ነው የምልሽ፣ ስለሞት አይደለም እያለ ራሱ ገና ሄጄ አመሰግነዋለሁ። ስልኩን ሁላ የተዳገኘው በቃ ያኔ እንደው እሱ ረስቶ ሊሆን ይችላል። ያኔ እኮ እኔ ነኝ እንደዚህ የሆንኩት እኔ ነኝ እኮ ብዬ በቃ ጬኮ ብዬ ማመስገን በጣም ፈልግ ነበር፣ ግን አልሆነም። በጣም ነው ማዝነው። ብቻ አላውቅም። ብሬ ሰው በእኛ ባህል ከሞተ በኋላ ነው የምንመሰግነው፣ ለዛ አይደለም። እኔ በፊትም ሁሌም አግኝቼው እስካመሰግነው በጣም ቸኩዬ ነበረ። ሃጫሉ ይሞታል ብዬ አስቤ አላውቅም፣ አንድም ቀን አስቤ አላውቅም። እንኳን ሞቶ እያለ ራሱ ውለታውን ስለማውቅ ክሊፑም ባየው ቁጥር አለቅስ ነበር። እያለ ራሱ በህይወት በቃ ሃጫሉ ዘረኛ ምናምን ስሉ አለቅስ ነበረ። ምክንያቱም ያን ያደረገልኝ ስልኩን አስይዞ ወጥቶ ብር አውጥቶ የከፈለልኝ በይሄን ሳያውቅ ነው። ሰው መሆኔን ብቻ ነው ያወቀውና የዛን ጊዜ የፊቱ ገጽታ እንዴት እንደተናደደ በኔ ምክንያት እንዴት እንደተሰማው እንዴት ተቆርቋርነት እንደተሰማው ሳስበው ሃጫሉ ዘረኛ አይደለም፣ ዘረኛ ነው ስሉት በጣም የሚያመኝና ይሄን ይመስላል። ከዚህ በላይ ምንም ማለት አልችልም። ፈጣሪ ነፍሱን ይማረው። ከኔ ጋር በኋላ የምፈልገው በቃ እንጃ፣ ምናልባት ከዚህ እጄ አንድ ፍሬ አበባ መቃብሩ ላይ ማስቀመጥ ሊሆን ይችላል። ባያየኝም ባይሰማኝም እቺ ግን አለችብኝ የሃጫሉ ውለታ። ከዚህ በላይ ግን እንጃ አላውቅም። ብሬ በጣም ነው በቃ ውስጤ ቁጭት ነው። ምነው ከዚህ በፊት ምነው ቀድሜ ከዚህ በፊት ስልኩን አፈላልጌ አመስግኜ ብሆን እላለሁ፣ ግን አላለም። አልተፈቀደልኝም። ውለታውን ተሸክሜ እኖራለሁ በልቤ እህቴ። እና አመሰግናለሁ ስላዳመጥሽኝ፣ ጆሮ ስለሰጠሽኝ፣ አክብረሽ ከኔ ጋር ስላወራሽ በጣም ነው የማመሰግንሽ ብሬ። በጣም በጣም እግዚአብሔር አምላክ እሱንም ነፍሱን በአጸደ ገነት ያኖርልን። ካሁን በኋላ ያው አናገኘውም፣ ነፍሱን ይማር ማለት ብቻ ነው። እኔ ነፍሱን ይማር ስለ ራሱ ደነግጣለሁ ለራሴ መልሼ።